ዱባይ ላይ ከስራ ይልቅ የእረፍት ቀናችንን ከበድ ከሚያደርጉብን ነገሮች ሶስቱን እጠቅሳለሁ። ትልቅ የምላቸውን ተግዳሮቶች አንደኛው እዚህ በረሃ ላይ ካለህና የኮንስትራክሽን ሰራተኛ ከሆንክ አንድ ሊያነቃቃህና ሞቲቬት ሊያደርግ የሚችል ነገር ቢኖር ስራ ብቻ ነው። ምክንያቱም ማንም ያንተን ችግርና ያንተ ቦታ ላይ ሆኖ ሊፈርድ ስለማይችል። አሁን ላይ የብዙሃን ጥያቄ የሆነብኝ እንዴት ወደ ዱባይ ገባህ የሚለው ነው። አይደለም ዱባይ ለመግባትና ከሀገር የመውጣት እቅድ አልነበረኝም። ኢቭን ፓስፖርት ሁሉ አልነበረኝም ነበር። ነገሩ እንዲህ ነው የሆነው። አንድ ቅጽበታዊ ሁኔታ ተፈጠረች በህይወቴ ውስጥ። በዛን ሰዓት ላይ በግሌ ሳንቀሳቀሰው የነበረው የራሴ ቢዝነስ ከሰርኩ፣ አልተሳካም። እናም ተመልሼ ወደ ቤተሰብ ጋር ገባሁ። አሁን ለኢድ የተሰጠንን 4 የእረፍት ቀናቶች ጨርሰን ነገ ወደ ስራ ልንመለስ ነው። የእረፍት ቀናችሁ እንዴት አለፈ ብትሉ በጣም አስቸጋሪ ነበር ለኔ። ላይቭ ላይ ቁጭ ስልና ቪዲዮ ስፖስት እነዚህ ቀይ ቀለሞች ይገባሉ እና ብዙም ጊዜ ስለነዚህ ተጠይቁኛላችሁ ብዬ ጠብቄ ነበር። ነገር ግን አንድም ሰው የጠየቀኝ ባለመኖሩ ተገርሜያለሁ። ቢሆንም ግን ዛሬ ልናጠፋቸው ወስነን ተነስተናል። እና ሁለተኛና ትልቁ ተግዳሮት የሆነብን ደግሞ የኤሲ ወይም የማቀዝቀዣ ጉዳይ ነው። ምንም ሊሰራልን አልቻለም። ድምጽ ብቻ ነው። ምንም አይነት ቅዝቃዜ ለኛ እየሰጠ አይደለም። ለዛም ነው በእረፍት ቀናችንን ቤት የመዋልን የምንጠላው። ምክንያቱም ቤት ውስጥ የምናገኘው ጥላን ነው እንጂ ቅዝቃዜ ልናገኝ ስላልቻለን። አሁን ላይ ወደ ውጪ ለመውጣት ስለከለከለን ሙቀቱ ጽዳቱን ራሱ ለጊዜው አቁመን ቤት ቁጭ ብለን ያለን። ደሞዙን ቆርጠው ጨርሶታል። ከየት ነው የሚቆረጠው? ምንም አይነት ሁኔታ ውስጥ ብንሆን ግን ቡና መጠጣታችን አይቀሬ ነው። ያው ሰዓቱ እስኪሄድልንና ጸዳቱን እስክንጀምር ድረስ ራሳችን ማነቃቂያ ትሆናለች። በዚያው አጋጣሚ እስኪ ቡና ወዳድ የሆናችሁ ወገኖች ሃይ በሉኝ። ሰዓቱ ማሌት ስላለና ሙቀቱም የሚበርድ አይነት ስላልሆነ በተስፋ መቁረጥ ስሜት ወደ ጽዳታችን ተመልሰናል። በቤት ውስጥ ያሉትን እቃዎች ወደ ውጭ ካወጣን በኋላ አንዳችን ስንጠርግ፣ አንዳችን ስናስጠርግ፣ አንዱ ሲወለውል፣ አንዳችን ስናስወለውል በቤታችን ፏፈሽ ለማድረግ እንግዲህ ተነስተናል። ወገታሚ ውስራሽ አብዲ ና ላሳይ ያመጣሁት ና ላሳይ። አይቻለሁ እኮ ግን ቤቱን ጋር እናደርገዋለን ነው። እዚህ ጋር ነው መስታወቱ ይነሳ። መስታወቱ ይነሳ። እሑድ አላልኩም ዛሬ ምንድን ነው? በቃ ቤት ስውል እሑድ አዲስ አበባ ተዛሬ የሐሙስ ውሏችን ይሄን ይመስል ነበር። እቤት መሆኑ አዝረከረከን አይገልጸው። ተዝረከረከ ሞትን ነበረ። ዛሬ ግን የሞት ሞታችን ባይዛወይ ትላንትና እንደበላን ነው ምግብ። ቀን ላይ እንዴት ነው አርፍደን ተነሳን። ከዛ እንዳንወጣ ደግሞ ፀሐዩ ኃይለኛ ነበር። ከዛ ቤት ማጽዳቱን ተያያዝ ነው ምናምን ነገር ብቻ አንደኛችንን በቃ ራስ በልተን እንተኛለን በሚለው
እንደዚህ ጽዳት የጀመርኩት መቼ ነው? መጀመሪያ ስታጸዳት ተዘኝ ነው እዚህ አይደለም በህይወት የምታስታውስ ወላሂ እኔ በ12 በ13 ዓመቴ ነው ጀመርኩት። ባይዘው እኔ ኩክ ማድረግ ራሱ በዛ እድሜ ነው 12 13 እያለሁ በጣም ኩክ አደረግ ነበር። ሜቢ አሁን ከዛ በኋላ የዛሬ 3 እና 4 ዓመት ላይ ትንሽ ጋፕ ሰጠሁትና ሶስተኛው የመጨረሻው ተግዳሮታችን ደግሞ ከስንዴ የውጧት የተነሳን ሳንታጠብ ማለት ዋው ሞቆብን የጋለ ስለነበር አሁን ቀዝቅዞልን ገና መሸት ማለት ነው እንደቀዘቀዘልን ታጥበን ወጣን ማለት ነው። የኛው ችግር እንኳን ቤት ስንውል ብቻ ሳይሆን በስራ ቀንም በጣም የሚያስቸግረን ነገር ነው። ምክንያቱም ከስራ ለቦንና ደክሞን ስንገባ ከነላባችን እንድንቆይ ያስገድደናል። ዋው ፍል በመሆኑና የሞቀ ስለሆኑ ለመታጠብ አንችልም። ባይዘዌ ስንቀርጽ የነበረው ማለት ነው ሪንግ ላይታችን ተሰብራለች እና በፕላስተር ፕላስ በገመድ ታስሮ ነው ያለው። ጥበብ ፕሮማክስ ነው ያው ይመቻችሁ ውድ የራስ ማሊ ቤት። በመጨረሻም በትንሹም ቢሆን የለፋንባትና የፈጋንባት ቤት ይችን ትመስላለች። ከ10 ሬት እንድታረጉን በኮሜንት ሴክሽን እጠብቃለሁ። ንብረት ያለታ ሰንጋ ፈረሴ ዳኛ ዳኛ የቀየው ዳኛ ከተረታ ይፍረድብኛ። ዋትሳፕ ጋይስ ዋጓን ብለናል። የዛሬ ውሏችን የሚመስል ነበረ። የቤታችን ድባብ እዚች ጋር ጭሰን አጫጭሰን እዚህ ጋር ተጭሷል ለቤታችን። ራስ ማርሊ እና አብዲነን ሰላማችሁ ይብዛ።